እስከዛሬ ድረስ ሁላችንም እግር ኳስን ስንመለከት ከየት መጣ ብለን አስበን አናውቅም። ዛሬ የእግር ኳስ አጀማመሩን ለአምስት ከፍለን እንመለከታለን። ላይክ በማድረግ ቪዲዮን ጀምሩት። አንደኛ፣ የእግር ኳስ አጀማመር። ኳስ የተጀመረው በ2000 ዓመተ ምህረት በፊት በቻይና ሀገር በሃን ስርወ መንግስት ነበር። ተጫዋቾቹ ከቆዳ የተሰራና በላብ የተሞላን ኳስ ግብ ውስጥ ለማስገባት ይፎካከሩ ነበር። በዛን ጊዜ ለወታደር አካል ማጠናከሪያ ይጠቀሙት ነበር። ሁለተኛ፣ የመካከለኛው ዘመን። ከ8 እስከ 19 ክፍለ ዘመን በእንግሊዝ ብጥብጥ የበዛበት ጨዋታ ይካሄድ ነበር። ይህ ጨዋታ ሞብ ፉትቦል በመባል ይጠራል። አስተውሉ፣ በዛን ጊዜ ህጎች አልነበሩም። የተጫዋቾች ገደብ የለውም። ማለት በአንድ ሜዳ ላይ የተፈለጉትን ያክል ተጫዋቾች መግባት ይችላሉ ማለት ነው። ሰፈር ለሰፈር ብቻ ነበር የሚጋጠሙት። ይህ ጨዋታ ጉዳትና ጸብ የበዛበት ስለነበር በእንግሊዝ ይከለከል ነበር። ሶስተኛ፣ ዘመናዊ እግር ኳስ። ዛሬ የምናየው እግር ኳስ ህግና ስርዓት የተጀመረው በእንግሊዝ ሀገር ነው። በ1800 አጋማሽ የእንግሊዝ ታዋቂ ትምህርት ቤቶች ለተማሪ ስነ ስርዓት ማስተማሪያነት ይጠቀሙት ጀመሩ። ነገር ግን አሁን በእያንዳንዱ ትምህርት ቤት የተለያየ ህግ ነበሩ። በ1848 ወጥ የሆነ ህግ ለማውጣት በካምብሪጅ ዩኒቨርሲቲ ሙከራ አስጀመረ። እርሱም ኳሱን በእጅ መንካት መከልከል ነበር። ስለዚህ ካምብሪጅ ዩኒቨርሲቲ ኳሱን በእጅ መንካት ሙሉ በሙሉ ከለከለ። በ1863 የለንደን ክለቦች ተሰብስበው የእንግሊዝን የእግር ኳስ ማህበር ወይም ዘ ፉትቦል አሶሲዬሽን ኤፍኤ መሰረቱ። አራተኛ፣ የፊፋ አመሰራረት። የመጀመሪያ የዓለም ዋንጫ ዓለም አቀፍ ጨዋታ በእንግሊዝና በስኮትላንድ ተካሄደ። ጨዋታውም 0-0 በሆነ ውጤት ተጠናቀቀ። እግር ኳስ በዓለም እየተስፋፋ ሲመጣ እግር ኳስ የሚመራ አንድ ተቋም አስፈላጊ ሆነ። በ1904 ግንቦት 21 ላይ ፈረንሳይ፣ ቤልጂየም፣ ዴንማርክ፣ ኔዘርላንድ፣ ስፔን፣ ስዊድን እና ስዊዘርላንድ ማህበራት በፓሪስ ተሰብስበው ፊፋን መሰረቱ። የመጀመሪያው የዓለም ዋንጫ በኡጋንዳ አማካኝነት ተካሄደ። አዘጋጇ ኡጋንዳ አርጀንቲናን 4-2 በማሸነፍ የመጀመሪያ የዓለም ዋንጫውን አሸነፈች። አምስተኛ፣ የህጎቹ እድገት። በ1871 የግብ ጠባቂ ወይም ጎልኪፐር ህግ ወጣ። እጅን በመጠቀም ኳስ መከላከል ሆነ። ስለዚህ ለመጀመሪያ ጊዜ እጅን መጠቀም የተፈቀደለት ጎልኪፐር ነው ማለት ነው። በ1891 የፍጹም ቅጣት ምት ወይም ፔናልቲ ተጀመረ። በ1970 ቀይና ቢጫ ካርዶች ተጀመሩ። በሜክሲኮ የዓለም ዋንጫ ላይ ለመጀመሪያ ጊዜ ቀይና ቢጫ ካርዶች ታዩ። በ2018 የቪዲዮ ረዳት ዳኛ ወይም ደግሞ ቫር በዓለም ዋንጫ ላይ ተጀመረ። በአሁኑ ጊዜ እግር ኳስ ከስፖርትነት አልፎ በቢሊዮኖች የሚቆጠሩ አድናቂዎች ያሉት ትልልቅ ኢንዱስትሪዎችና ስሜቶችን የሚገዛ በዓለማችን ቁጥር አንድ ስፖርት ለመሆን በቅቷል። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንደዚህ የእግር ኳስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።